ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ እግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን ቅድስት ድንግል ማርያም የአስራተ በኩራት ልጆች ወንድሞቼ እህቶቼ አባቶች እናቶች ሁላችሁም በያላችሁበት ቦታ እንደምን ቆያችሁ እንደምን ሰነበታችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። ይህ የመምህር ነጻነት የዩቲዩብ ቻናል ነው። ስለዚህ እንግዲህ በዝማሬዎችና በስብከቶች እንግዲህ እናንተ ጋር እየደረስኩ ነው ያለሁት። እግዚአብሔር አምላክ ከሁላችን ጋር እንዲሆን ዓለማችን ሀገራችንን ሰላም እንዲያደርግ ፍቅርን እንዲሰጠን ፍጻሜውን እንዲያሳምርልን የእርሱ መልካም ፍቃድ ይሁንልን። ወደ ዝማሬ እንገባለን። በዝማሬ እንጀምራለን። አንደበቴም ያውጣ የምስጋናን ቅኔ የአምላኬን ማዳን አይቻለሁ ባይኔ። በገባኦን ሰማይ ፀሐይን ያቆመው ዛሬም ጎብኝቶኛል እየደጋገመ። አንደበቴም ያውጣ የምስጋናን ቅኔ የአምላኬን ማዳን አይቻለሁ ባይኔ። በገባኦን ሰማይ ፀሐይን ያቆመው ዛሬም ጎብኝቶኛል እየደጋገመ። ወጥመድ ተሰበረ እኔም አመለጥኩኝ ከኃጢአት ፈላጻ ከሞት ተረፈኝ። የአናብስትን አፍ በኃይሉ የዘጋ የዳንኤል አምላክ ይኖራል ከኛ ጋር። አንደበቴም ያውጣ የምስጋናን ቅኔ አምላኬን ማዳን አይቻለሁ ባይኔ። በገባኦን ሰማይ ፀሐይን ያቆመው ዛሬም ጎብኝቶኛል እየደጋገመ። በዳዊት ምስጋና በያሬድ ዝማሬ ከቅዱሳን ጋራ ልዘምር አብሬ። እነርሱን ሳመሰግን መልኮም በስቅብኝ ለጌታዬ ክብር እዘምራለሁኝ። አንደበቴም ያውጣ የምስጋናን ቅኔ የአምላኬን ማዳን አይቻለሁ ባይኔ። በገባኦን ሰማይ ፀሐይን ያቆመው ዛሬም ጎብኝቶኛል እየደጋገመ። እናስፈሪው ነበልባል እሳቱ ብነድም ለጣዖት እንድሰግድ ነገሥታት ቢያወጁም ሁሉም ብተወኝም ብጠላኝም ዓለም ጽናት ይሆነኛል ጌታ መድኃኔዓለም። አንደበቴም ያውጣ የምስጋናን ቅኔ የአምላኬን ማዳን አይቻለሁ ባይኔ። በገባኦን ሰማይ ፀሐይን ያቆመው ዛሬም ጎብኝቶኛል እየደጋገመ። ወጥመድ ተሰበረ እኔም አመለጥኩኝ ከኃጢአት ፍላጻ ከሞት ተረፈኝ። የአናብስትን አፍ በኃይሉ የዘጋው የዳንኤል አምላክ ይኖራል ከኛ ጋር። አንደበቴም ያውጣ የምስጋና ቅኔ የአምላኬን ማዳን አይቻለሁ ባይኔ። በገባኦን ሰማይ ፀሐይን ያቆመው ዛሬም ጎብኝቶኛል እየደጋገመ። ዝማሬው ባለቤት ቅዱስ አምላካችን እግዚአብሔር ስሙ ይክበር ይመስገን። ሁላችሁም በያላችሁበት ቦታ እንግዲህ እግዚአብሔር አምላክ በፍቅርና በጤና ይጠብቃችሁ። ሀገራችንን ኢትዮጵያ አምላካችን እግዚአብሔር ሰላም ያርግልን። ቤተክርስቲያናችንን የተዋህዶ ቤተክርስቲያን ማለት ነው በውስጡ ያለውን ፈተና እግዚአብሔር አምላክ ያሻግርላት። በእውነት እግዚአብሔር የገሃነም ደጆች አይችሏትም የተባለች ቤተክርስቲያን በብዙ ፈተና ውስጥ በብዙ መከራ ውስጥ እየተሻገረች ነው ያለችው። ለቤተክርስቲያኒቱ ግን ፈተናና መከራ የሆኑ ሰዎች ከውስጥም ከውጭ አሉ ነው። አሁን ዋናው ቁም ነገር ትምህርቱ እዚህ ጋር ምንፍቅናው ውስጥም አለ ውጭም አለ ማለት ነው። ቤተ ክህነት ውስጥ መናፍቅ አለ፣ ከቤተ ክህነት ውጭ መናፍቅ አለ።
ይሄ ነው ዋናው ነገር። ቤተ ክህነት ውስጥ በገንዘብ የቆሸሹ በማንነት የቆሸሹ ሰዎች አሉ፣ ከውጭም አሉ። ለምን መሰላችሁ ቤተክርስቲያን በዚህ ልክ ተንቃ በዚህ ልክ የወረደችው ብባል አንዱም እኛው ነን ማለት ነው። እኛው ራሳችን ማለት ነው። በውስጥ ያለን ፍቅራትን አንዱ አንዱን ስገፋ መናፍቅ ታድሶ እያለ ከቤተክርስቲያን ስገፋ ሲያስወጣ፣ እውነት ነው ምንፍቅና ያለበት ሰው በአባቶች ትምህርት ተመክሮ ተገስጾ ከቤተክርስቲያን ትምህርት ውጭ ከሆነ እንደ አሪዮስ ሊወገዝ ይገባል። ምንም ጥያቄ የለውም። ነገር ግን ዝም ብሎ በስማ በለው ሙስና በመሰል ፖለቲካ በመሰል ቤተክርስቲያኒቱ እየታመሰች ያለችው ስራዋን ትታ የቤተክርስቲያን ዓላማው ምንድነው ቢባል ክርስቲያኖችን በወንጌል እያጸናች እያበረታች ለመንግስት ስማት ማብቃት ነው። ከዚህ ውጪ ምንድነው የምንድነው ቤተክህነት ውስጥ ፖለቲካው፣ ገንዘቡ፣ ምኑ ተንሰራፍቶ እንዴት ነው መንፈስ ቅዱስ እዚህ ላይ የሚሰራው? መንፈስ ቅዱስ እንዴት እዚህ ላይ ሊሰራ ይችላል? መንፈስ ቅዱስ እኮ ቅዱስ የሆነ ነገር በቅዱስ ላይ ነው የሚያርፈው። ቅዱስ በሆነ ስጋ ላይ፣ ቅዱስ በሆነ ማንነት ላይ አሁን ብንጸልይ ጸሎታችን እውነት ያደርጋል? ብናስቀድስ ብንቀድስስ ጸሎታችን ከእግዚአብሔር ጋር ነው? ለምንድን ነው ሀገሪቱ መከራ ውስጥ የገባችው? ይሄን እኮ ልንጠይቅ ይገባል። ሀገሪቱ በዚህ ልክ ፈተና የበዛባት አንድም ምክንያት ሊሆን የሚችለው ቤተክርስቲያኗ በቦታው አለመገኘቷ ነው። እቺ ቤተክርስቲያን በትክክለኛው ቦታ ላይ ብትገኝና ሰላም ቢሆን እውነተኛ ቅዳሴ ከዘር ከሃይማኖት የጸዳ ወንጌል ቢሰበክባት እግዚአብሔር ልጆች ሀገር በጦርነት ባልታመሰ ነበር። እኔ መንግስትንም ስንተች መንግስትን እኮ የሚመርጥ እግዚአብሔር ነው። መንግስት እንዲያርጎ ፖለቲካ ቤተክርስቲያን ውስጥ ምናምን ይሄ ንጽህናን ነው የሚወስነው። ንጹህ አይደለንም፣ አልተቀደስንም። መጀመሪያ ራሳችን ሳንቀደስ ሌላው መቀደስ አንችልም። እኔ አምላካችሁ እግዚአብሔር ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ ተናግሯል፣ አስተምሯል። በኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ላይ እኔ አምላካችሁ እግዚአብሔር ቅዱስ ነኝ እናንተም ቅዱሳን። ቅዱሳን ስንሆን ነው እግዚአብሔር በእኛ ላይ የሚያርፈው። ቅዱሳን ስንሆን ነው እግዚአብሔር ስራውን ቤቱን የሚቀድሰው። እኛ ቅዱሳን ነን ወይ ነው ጥያቄው። ንጹህ ነን ወይ? እጃችን ንጹህ ነው ወይ? አንደበታችን ንጹህ ነው ወይ? የምንቀድሰው የምናስቀድሰው ቅዳሴስ ንጹህ ነው ወይ? ይሄ ሳይጠየቅ ይሄ ሳይፈተሽ እድሜ ልካችን ብንመላለስ ለጠና ለብሰን ብናደገድግ ምንም ትርፉ ክሳራ ነው፣ ድካም ብቻ። ለምንድን ነው እግዚአብሔር ይሄን እኛን ራቅ ብሎ ይተወል? ለምንድን ነው? ትቶናል እኮ በምንሰራ ቆሻሻ ስራ እግዚአብሔር እኮ ከኛ ርቆናል እኮ። መንፈስ ቅዱስ ርቋል እኮ። ሀገር እኮ እየታመሰ ያለው በጦርነት በድህነት በቸነፈር እያለቀ ያለው በእኛ እንዝላልነት በእኛ ድክመት፣ በተለይ ቤተ ክህነት ውስጥ ባለን ሰዎች ምክንያት ነው። ትክክለኛ ቦታ እስካልያዝን ድረስ ይቀጥላል ይሄ ፈተና እስከ ዓለም ፍጻሜ ድረስ ማለት ነው። ስለዚህ ንስሐ ልንገባ ይገባል፣ ልንቀደስ ይገባል። መጀመሪያ ቅዱሳን ልንሆን፣ ልንቀደስ፣ ልንባረክ ይገባል። ቅዱሳን ስንሆን ነው እግዚአብሔር በመካከላችን ላይ የሚያድረውና እግዚአብሔር አምላካችን በእውነት ልቦናችንን ይመልስልን። ይሄ የጠፋውን በገንዘብ የሰከረውን ልቦና፣ በዘርና በሃይማኖት የተከፋፈለው ልቦና እግዚአብሔር መጀመሪያ እስቲ ልቦናችንን መልሶ ሰላም ያርገን። ከዛ በኋላ ቀጥሎ ያለውን ነገር እያየን እንሄዳለን። ስለዚህ ቤተክርስቲያን ውስጥ ያሉ ፈተናዎች እንደዚሁ አይቀጥሉም። መስተካከል ነው ያለበት። በተለይ ቤተክርስቲያኑት ያለው ይሄ የመዋቅር ችግር፣ የአስተዳደር ችግር ሊስተካከል ይገባል ባይነኝ። እኔ በበኩሌ ይስተካከላልን ብዬ አስባለሁ። የተማሩ አባቶች አሉ፣ በእውነት ለእግዚአብሔር ያደሩ አባቶች አሉ፣ ለእግዚአብሔር ያደሩ ወንድሞች፣ መምህራን፣ ዘማሪያን፣ አገልጋዮች አሉ። በእነዚህ ላይ እግዚአብሔር ስራውን ይሰራል ብዬ ነው የማስበው። ግን ሁሉም ወዳም ከሆነ አስቸጋሪ ነው። ሁሉም ወዳም ገንዘብ ወዳጅ ከሆነ ከባድ ነው። ግን ንጹሃን በሆኑ ወንድሞችና እህቶች ይሄ ነገር ሊሰራ እንደሚችል አምናለሁ። እግዚአብሔርም ይሰራል ብዬ አምናለሁ። ይሰራል ደግሞ ማድረግ ይችላል። እግዚአብሔር ይሄን ዘመን እንደሚያሻግር አምናለሁ። ይሄን ክፉ ዘመን እግዚአብሔር አሻግሮ መልካም ዘመን እንደሚያጣ አምናለሁ። ይሄን በእርግጠኝነት ነው መናገር የሚችለው። በቆሻሾች ላይ ጥሎን እግዚአብሔርማ አይተወንም በፍጹም። ስለዚህ ቤተ ክህነቱ መቀደስ አለበት፣ መንጻት አለበት። ከዛ በኋላ ደግሞ ቀጣዩን ስራ እንሄዳለን ማለት ነው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እንግዲህ በዝማሬውም በአገልግሎቱም ከኛ ጋር የሆነ ቅዱሳኑ አምላክ ሁሉ እግዚአብሔር ከኛ ጋር ይሁን፣ ከሀገራችን ከቤተ ክርስቲያናችን ጋር ይሁን። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን።